እኔ የምፈልገው አቋሜን በግልጽ ማስቀመጥ ነው። ማንንም መንካት፣ ማንንም መውቀስ፣ ማንንም መተቸት አልፈልግም። ነገር ግን አንዳንድ ጊዜ ትንሽ ከመስመር ወጣ ያሉ የሚመስሉ ነገሮች ሲመጡ እነኛን ነገሮች በጊዜ ማረምና ማድረቅ ያስፈልጋል። የዚህ ዘመን ወጣት በጣም ብዙ ችግሮች ያሉበት፣ እንደገና ደግሞ ከማህበረሰቡ ሕግና ስርዓት ያፈነገጠ ነው ብላችሁ አሁንም እየነገርናችሁ በሚዲያው ላይ የመጣችሁ የምታወሩ የምትተቹ ሰዎች አላችሁ። ይህ የዛሬ ወጣት የብዙ ነገር ውጤት ነው። የእናንተ የመምህራን፣ የእናንተ የትምህርት ቤት አስተዳዳሪዎችና መሪዎች፣ የእናንተ የወላጆች፣ የእናንተ የቤተ ክርስቲያን አስተዳዳሪዎችና መምህራን፣ የእናንተ የሌሎች ሃይማኖት ተቋማት መምህራን ውጤት ነው። ይሄ ትውልድ ዛሬ በዛሬ እንደ ገንፎ ተቦክቶ የቀረበ አይደለም። በብዙ ዘመናት ሂደት ውስጥ ተሰርቶ የመጣ ነው። ምናልባትም በ10 በ20 ዓመት ውስጥ የተከናወኑ ድርጊቶች ውጤት እንጂ ዛሬ በዛሬ ተፈጥሮ እዚህ ጋር የተቀመጠ አይደለም። ይህን ወጣት ደግሞ ሊረዳው የሚችለው ወጣቱ ብቻ ነው። ብዙዎቻችን እኔንም ጨምሮ እናንተንም ሁላችንም ጨምሮ ኢቭን ልጆቻችን ምን እንደሚያስቡና የት እንደሚውሉ በምን አይነት ሁኔታ ነገሮቻቸውን እንደሚመሩ አናውቅም፣ አንረዳም። ምናልባት የሚነግሩንን ወይም ደግሞ የሚያሳዩንን ተከትለን የእኛ ልጆች ጨዋ ናቸው፣ እኛ ልጆቻችንን በአግባቡ እያሳደግን ነው፣ የነገሌ ልጆች ናቸው እንጂ የተበላሹት ከጥቅም ውጭ ወጡት እያልን እናወራለን። ይሄ አባባልና አካሄድ ትክክል ይመስላችኋል? ለምን ይመስላችኋል? አንድ ግለሰብ ነው ለእኔ አዶናይ። ግን በአዶናይ ዙሪያ ያሉ ወጣቶች እጅግ በጣም ብዙ ቁጥር ያላቸው ወጣቶች አብረን ጓደኛ ሆነን ወዳጅ ሆነን ቀርበን ችግሮቻቸውን አዳምጠን አብረን በጋራ የነገ ኢትዮጵያችንንና ሀገራችንን መስራት ይኖርብናል እንጂ እያልኩ ያለሁት እየሰሩ ያሉት ወጣቶች በሙሉ እየተደረገ ያለው ነገር በሙሉ ትክክል ነው፣ ያማረ ነው፣ ጥሩ ነው እያልኩ አይደለም። መጥፎ ነገሮችን ቢኖሩ ወጣቱን ቀርቦ ማዳመጥ፣ ከወጣቱ ጋር አብሮ መስራት ያስፈልጋል። አንዲት ነብይት ናቸው ይመስለኛል፣ ነብይት ናቸው። ከየትኛው የእምነት ተቋም እንደሆኑም ግልጽ ነው፣ ይታወቃል። ዞሮ ግን እሳቸው እንደ እርግማንም እንደ ትንቢትም የሚመስል ነገር አምጥተው ሲናገሩ፣ ምርር ያለ ነገር ሲናገሩ ሰማቸውና ትንሽ ደነገጥኩ። እርሶም እጅ እኮ አለበት በዚህ ጉዳይ ውስጥ፣ የእርሶም እጅ አለበት። እርሶ በወጣቶች ላይ ምን ያህል ሰርተዋል? ምን ያህል ወጣቶችን ለማዳንና ወደ ተሻለ ቦታ ለማምጣት ጥረት አድርገዋል ነው? ወይንስ በወቀሳና በዚህ አሁን በሚናገሩት አይነት ንግግር ወጣቱ አሁን እያደረገ ካለው ነገር አስቀርተው ሊያመጡ ይፈልጋሉ? ይሆናል እንዴ? አይሆንም። ወጣቱ ሚዲያውን አግኝቶታል። ሚዲያው ላይ ደግሞ መስራት ይገባኛል ወይ ደግሞ መስራት አለብኝ ብሎ የሚያስበውን ነገር እየሰራ ነው ያለው እና ምን ይፈጠር? በዘዴና በብልሃት በጥበብ ወጣቱን ለመልካም እና ለበጎ ያለውን አቅም፣ ኢነርጂ፣ ጉልበቱን ይሄን አሁን እያወጣ ያለውን ነገር መጠቀም ሲገባ መተቸትና መውቀስ፣ መራገምና ትንቢት መናገር ምን ያህል የት ያደርሳል ብለው ያስባሉ? እኔ በተናጠል ማንንም መውቀስ አልፈልግም፣ ቀድሜ ተናግሬያለሁ። ነገር ግን ወቀሳችንን፣ ሐሳባችንን በተለይ ደግሞ ወጣቱ ላይ የምናነሳውን የምንሰነዝራቸውን አስተያየቶች በልክ እናርጋቸው ነው። በልክ እናርጋቸው። ማንም እስቲ ማስቆም ከቻሉ ያስቁሙ። እስቲ እርስዎ ጎበዝ ነዎት፣ እስቲ ማስቆም ከቻሉ ያስቁሙ። ይሆናል? አይሆንም። እንኳን እነኛ አሁን የመጡትን ወጣቶች እጅግ በጣም ትልልቅ ሰዎችን እኮ እናያለን እኮ ሚዲያው እጃቸው ላይ ስለገባ የፈለጉትን እየተናገሩ ሀገራችንን ቀውስ በቀውስ የሚያደርጉ ስንትና ስንት ሰዎች እኮ አሉ። በስድብ፣ በእርግማን፣ በምሬት፣ በችግር የተሞሉ ስንት ሰዎች አሉ፣ ትልልቅ ሰዎች። እና በልክ እናድርገው። መሀል ላይ በጣም ሰፊ ቦታ አለ። ያንን ቦታ መጠቀሙ የተሻለ ይመስለኛል። ፎር ላይክ፣ ሼር፣ ኮመንት አድርጉ። ወደፊትም በዚሁ አይነት መንገድ ሐሳባችንን እየገለጽን እንመጣለን። ከወደዳችሁት ኮሜንት ላይ አስቀምጡ፣ ካልወደዳችሁትም እንዲሁ ኮሜንት ላይ አስቀምጡ። አመሰግናለሁ።